ሰላም ዛሬ የምናየው ይህንን አሁን ማሳያችሁ ቪዲዮ አለ። እሱን አፍተር ኢፌክት ላይ እንዴት ነው የምንሰራው ነው የምናየው። በዛውም እንትን ትማራላችሁ። አፍተር ኢፌክት ነው ቤዚክ የሆኑ ነገሮችን በመጠቀም ነው የሰራሁት እና ቤዚክ ቱሎችን አፍተር ኢፌክት የምትረዱበት አሪፍ ቪዲዮ ነው ብዬ አስባለሁ። የምንሰራው ይህንን ነው። ስታድግ ምን መሆን የምትፈልገው? ደስተኛ። ሲኑን የሰራሁት በመጀመሪያ ይሄ ዲዛይኑ እንዳለ የሰራሁት ፎቶሾፕ ላይ ነው። የፎቶሾፑን ሌየሮች ናቸው እዚህ ላይ አምጥቼ ወደ አፍተር ኢፌክት አስገብቼ የሰራሁት። የፎቶሾፑን ፋይል ልክፈትና ላሳያችሁ። ይሄኛው የፎቶሾፑ ፋይል ነው። ይሄኛል ከባድ ነገር የለውም ለመስራት፣ ግን እስቲ ከመጀመሪያው ጀምረን ራሱን ሬፕሊኬት አድርገን እንስራና ፕሮሰሱን ለማየት እንሞክር። መጀመሪያ ከፎቶሾፕ ነው የምንጀምረው። አዲስ ካንቫስ እንከፍታለን። ካንቫሳችንን 4:3 ነው አስፔክት ሬሾ። ስለዚህ ፒክስሉ ስንት እንደሚሆን 300 ፒፒ ካደረግነው በቂ ነው። ከዛ አስፔክት ሬሾ ለማስተካከል ሲን ወይም ክሮፕ ቱሉን በመጫን ኦልሬዲ ባለፈው የሰራሁት ቪው ስላለ 4:3 ላይ ያለው እዚህ ጋር 4:3 አድርጉትና ክሮፕ ታድርጉታላችሁ ካንቫሳችሁን። ከዛ በመቀጠል ከምንድነው ከባክግራውንዱ እንጀምራለን። ለባክግራውንድ እንዲጠቀሙት ይሄን ነው እንዳለ እዚህ ጋር የምጠቀማቸውን አሴት ቴሌግራም ቻናላችን ላይ ፖስት አድርጌዋለሁ። እዛ ላይ ማግኘት ትችላላችሁ። ይሄን ስኬል አድርገው ከዚህ ጋር ያየን ዱፕሊኬት እናደርገው። እዚህ ጋር ኮምፓስ አለን። ከዛ በፊት ግን ይሄን እንትናችን ጨርሰው ባክግራውንዳችን ወይም ማት ሌየሩን ጨርሰው ቴክስቸር ተጠቅሜያለሁ። ከቴክስቸር ላብ ነው ያወረድኩት። ቆንጆ ዌብሳይት ነው። ሃይ ኳሊቲ ቴክስቸሮች የምትፈልጉ ከሆነ በጣም ሪኮመንድ የማደርገው በጣም አሪፍ ዌብሳይት ነው። ከዛ ላይ ነው ያወረድኩት። የስፖንጅ ነገር ቴክስቸር ነው። ሃይ ኳሊቲ ነው በጣም እና ሁሌም ከዛ ብትጠቀሙ አሪፍ ነው። ብሌንድ ሞዱን እንቀይረው። ብሌንድ ሞዶች የምትረዱት እየሞከራችሁት ነው እንጂ ይሄኛው እንዲህ ነው የሚያደርገው ብሎ ከመያዝ ይልቅ በብሌንድ ሞድ እየተጫወታችሁ እዚህ ጋር የሚሰጣችሁ ነገር እያያችሁ የትኛው ያምራን የሚለውን ነገር ብትወስኑ የሚሻለው እንጂ ይሄ እንትን ነው የሚያደርገው ብሎ ከመያዝ አይታችሁት ሞር ላይ ናችሁ የሚስብ ነገር ይሰጣችሁ። አሁን ቴክስቸሩን አጉልቶ ወጥቶልናል። እዚህ ጋር አስተውሳለሁ የዚህኛው መጀመሪያ ሰራ ሂው ነበር የተጠቀምኩት እዚህ ጋር ብሌንድ ሞዱን። እዚህ ጋር ግን እስቲ በኦቨርሌይ እናደርገው። ኦቨርሌይ ተመችቶኛል። ትንሽ ከለሩን እንቀይረው። ከለሩን ለመቀየር ሂውና ሳቹሬሽን አጀስትመንት ሌየር እንፍጠር። ከዛ ክሊፕ እናደርገው። ክሊፕ ማድረግ ማለት የሂውና ሳቹሬሽን አጀስትመንት ይሄ ማት ሌየር ብቻ ነው አጀስት የሚያደርገው ማለት ነው። ከዛ እዚህ ጋር ክሊክ በማድረግ አረንጓዴውን ነው አጀስት ማድረግ እንፈልገው። ወደ ምንፈልገው አረንጓዴ አይነት እንቀይረው። እንደዚህ አይነት አረንጓዴ እናደርገው። እሺ ከዛ እንትናችን እናስገባ፣ ኮምፓሳችን እናስገባ። አይገስ ከጉግል ላይ ሰርች ካደረኩት በኋላ ቀጥታ ኮፒ ፔስት ነው ያደረኩት የነበረው ማለት ነው። ስለዚህ ከዚህ ኢሜጅ ላይ መውሰድ እንችላለን። እናንተ ሙሉን አስቀምጥላችኋለሁ። እዚህ ጋር ካያችሁ የኮምፓሱ የአቅጣጫ መጠቆሚያዎቹ እና ኮምፓሱ ለብቻ ተለያይተዋል። እና ምንድነው ይሄን ለማድረግ ያደረኩት መጀመሪያ ዳውንሎድ ሳደርገው ኢሜጁን አንድ ላይ ነበሩ። በፔን ቱል በመጠቀም ይሄንን ኮምፓሱን ብቻ ሰሌክት አደረኩኝና ኮፒ አድርጌ አወጣሁት። ከዛ እዚህ ጋር የሚቀረውን ፓርት ደግሞ በክሎን ቱልን በመጠቀም ወይም ስታምፕ ቱልን በመጠቀም አጠፋሁት ማለት ነው። ኮምፓሳችንን እንውሰድ። ከዚህኛው ላይ እንዳለኝ የተጠቀምኳቸውን ኢሜጆች እዛው ፋይል ላይ ስለምታገኙ አትጨናነቁ። ያው ሀሳቡ ፎቶሾፕን ለማስተማር ሳይሆን የዚህ አፍተር ኢፌክትስ ቤዚክሶችን ለማሳየት ስለሆነ እዚህኛው ፓርት ላይ አንጨነቅም። ቶሎ ወደ አፍተር ኢፌክት መግባት አለበት። እንዲሁ እንድታዩት ብዬ ነው ኮምፖዚሽኑ ምን ይመስላል የሚለውን ነገር እንድታዩት ነው እዚህ ጋር እየሰራሁት ያለሁት። ሻዶም አለው። ሻዶንም ከዚህ ላይ መውሰድ እንችላለን። የኮምፓሱን ሻዶ ሌየሩን ከኮምፓሳችን በታች እናደርገው። ከዛም በኋላ
ከዛም በኋላ ካሜራችን እንውሰደው እስከነ የሱንም እስከነ እንትኑ እንውሰደው እስከነ ሻዶው እንውሰደው። እንዳልኳችሁ እዚህ ሀሳብ እንድታዩት ነው ከምን ሌየር እንደተገነባ ነው እና እዚህ ጋር ሜስ ስለፈጠርኩኝ በዛው እግረ መንገዳችን እንዴት እንደተሰራ እንድታዩ ብዬ ነው። ዲዛይኑ ላይ ያደረኩበት ምክንያቶች ጠረጴዛው ባዶ እንዳይሆን ኤምፒቲነስ ስሜት እንዳይሰማ ብዬ ነው። እኚህን ኤሌመንቶች ዳርና ዳር ላይ ባዶ እንዳይሆን ብዬ ነው ያደረኩት ለዲዛይን ማለት ነው። ዲዛይን ዋይዝ እሱ ነው ሀሳቡ። ፔናችንን እንውሰደው። ከዛ እኚህ ቃላቶች ፎንቱ ጭረት ነው የተጠቀምኩት። ከዛ ኦንላይን ላይ ነው የወረቀት ፔፐር ከታውቱንም ዳውንሎድ ያደረኩት። የእሱንም ሊንክ አስቀምጥላችኋለሁ። ፕሌስ እናደርገው እስኪ በስርዓቱ እዚህ ጋር ካስተካከል ነው እዛው አፍተር ኢፌክት ስራ ስለሚያቀልልን ግሩፕ እናደርጋቸውና እስኪ ካለ እናደርጋቸው ለሴንተር ለካንቫሳችን ሴንተር ትንሽ ሳይዙን ከፍ እናደርገው። ከዛ አንግሩፕ እናደርጋቸው። ይህንን ይመስላል ማለት ነው ዲዛይናችን። ይህንን ነው አኒሜት እናደርገው ማለት ነው። ሴቭ እናድርገውና ከዛም አሁን ወደ አፍተር ኢፌክት እንሂድ። አፍተር ኢፌክት ከከፈታችሁ በኋላ ምንድነው የምናደርገው? ኢምፖርት እናደርገዋለን። ፒኤስዲ ፋይሉን ወደ አፍተር ኢፌክት ኢምፖርት እናደርገዋለን። ፒኤስዲ ፋይላችን አሁን የሰራነው ይሄኛውን ነው። ኢምፖርት ስናደርገው ፖፕ አፕ ቦክስ ይመጣልናል። ምንድነው ኢምፖርት ካይንዱ ነው? ምን አይነት ነው? ፉቴጅ ነው? ኮምፖዚሽን ነው ወይስ ሪቴል ሌየር ሳይዝ ነው? እኛ ሌየር ሳይዙ ያ ማለት የፒኤስዲ ሌየር ሳይዙ ሪቴል እንዲያደርግ ስለምፈልግ ይሄን እንመርጣለን። ከዛ የሌየር ኦፕሽኑ ደግሞ ኤዲተብል ሌየር ነው የሚፈልገው ወይስ መርጅ ሌየር ስታይል ኢንቱ ፉቴጅ ነው የሚፈልገው ይላል። የመጀመሪያው ምርጫ ኤዲት ማድረግ እንችላለን። አፍተር ኢፌክት ላይ ካስገባን በኋላ ለየብቻው ሌየር ይሰጣቸውና ስታይላቸውንም ቴክስቶቹን ኤዲት ማድረግ እንችላለን። ሁለተኛው ኦፕሽን ላይ ግን እንደ አንድ ፉቴጅ እንደ አንድ ቪዲዮ ነው የሚያደርጋቸው፣ ኤዲት ማድረግ አይቻልም። እኛ ደግሞ አኒሜት የማድረግ ሀሳብ ስላለን ኤዲቴብል ሌየር ስታይልስ የሚለውን እንመርጣለን። ኦኬ እንልና ይከፍታል። እዚህ ጋር ኮምፖዚሽን አድርጎ ያስቀምጥልናል። እያንዳንዱ ሌየሮች ደግሞ እዚህ ጋር እንደምታዩት እዚህ ጋር አሉ። እዛ እንክፈት ወይም ደብል ክሊክ በማድረግ ኮምፖዚሽኑን ይሄን ይመስላል። ምንም አኒሜት ስላልተደረገ እንደዚህ ነው የሚሆነው። ቀጥ ያለ እንትን ነው የሚኖረን፣ ስታግናንት የሆነ ነው የሚኖረን። በመጀመሪያ ካሜራ ቱል ስለምንጨምር ትንሽዬ አይታችሁ ከሆነ ቪዲዮን የዚህ ጋር የተሰራውን ቪዲዮ ስታድግ ምን መሆን የምትፈልገው ዙም አለው አይታችሁት ከሆነ እሱን ዙም ለመስራት ምንድነው የምንጠቀመው? ካሜራ ቱል ነው የምንጠቀመው። እሱ አጂ አሁን ጨምሮ መጨረሻ ጨምሮ ነበር ግን አሁን ምን ጨምሮ ይሻላል። ሁሉንም ባክግራውንድ ከታችኛው ጀምሮ እስከ ላይኛው ድረስ ሺፍትን በመንካት የመጀመሪያውና የመጨረሻውን ስታደርጉ በመካከሉ ያለው እንዳለ ሴሌክት ያደርግላችኋል። ከዛ 3D አይካን ውስጥ ተጫኑ፣ 3D ሌየር ይሆናል ሁሉ። ከዛም በመቀጠል ምንድነው የምናደርገው? ሌየር እንፍጠር፣ ካሜራ፣ ከዛ ካሜራ ዋን፣ ከዛ ድጋሚ ደግሞ ምንድነው የምንፈጥረው? ነል ነው የምንፈጥረው። ከዛ ካሜራችንን ከነሉ ጋር ፓረንት እናደርገዋለን። ያ ማለት ነሉ ካሜራውን ነው ኮንትሮል የሚያደርግልን ማለት ነው። አሁን ከምን ጀምር እኚህን ቴክስቶች አኒሜት እናደርጋቸው። ይሄን እንዴት ነው አኒሜት የምናደርገው? እዚህ ጋር ቢሆን ኢንዲንግ ፖዚሽኑ የአኒሜሽናችን እዚህ ጋር ነው ብንል ሁሉንም ሌየራችን ሰሌክት እናደርግ። ስታደርግ ከሚለው እስከ መሟን ትፈልጋል ድረስ ሁሉንም ሰሌክት እናደርግና ፒን እንጫን፣ ፖዚሽን ማለት ነው። ከዛ ፖዚሽናቸውን ኪ ፍሬም እናደርግና ወደፊት አንድ 20 ፍሬም እንምጣና ድጋሚ ኪ ፍሬም እናደርግ። የ20ኛው ፍሬም ላይ ያለው ኢንዲንግ ፖዚሽናችን ይሆናል። ከዛ ወደ ኋላ ወደ ዜሮ እንመጣና የእያንዳንዱ ሌየር ደግሞ ቢጊኒንግ ፖዚሽናቸው ጋር እንውሰዳቸው። ስታደርግ የሚለውን ከዚህ በኩል እንዲወጣ ነው ፈልገው። በቀስት በመጠቀም እያንቀሳቀስኩት ያለሁት የኪቦርዴን
ቀስት በመጠቀም ነው እያንቀሳቀስኩ ያለሁት። በደንብ በፍጥነት እንዲዳላችሁ ሺፍት ተጫናችሁ ወደ ምፈልጉት አቅጣጫ ስትሄዱ ቶሎ ይሄድላችኋል እንደዚህ። ምን የሚለው ደግሞ ከላይ እንዲመጣ ነው የምፈልገው። ከዛ መሆን የሚለው ከዚህ በኩል፣ ከዛ ነው የሚለው ከታች፣ ከዛ በመቀጠል የምትፈልገው የሚለውም ከታች እንዲመጣ ነው የምፈልገው። ከዛም በኋላ አሁን እስቲ አኒሜት ሲያደርግ ነው ፕሌይ እናድርገው። ስፔስ ስትነኩ ፕሌይ አድርገዋል። ኪቦርዳችሁ ላይ ስፔስን በመንካት ደል የሆነ ስታግናንት የሆነ ሊኒየር የሆነ ሞሽን ነው የሚኖረው። እኛ የምንፈልገው ግን ስቶፕ ሞሽን አይነት ፊሊንግ ያለው ሞሽን ያለው እዚህ ጋር አይታችሁ ከሆነ ቀጥቀጥቀጥቀጥ እያለ ይገባል። ልክ እንደ ስቶፕ ሞሽን አይነት ነው። ያንን ለማድረግ ምንድን ነው የምናደርገው? በየሆነ ፍሬሙ በየ5 ፍሬሙ የሆነ ፖዚሽን ጋር ጃምፕ አድርጎ እንዲሄድ ነው የምንፈልገው እንትናችን ኦብጀክቶቻችን ማለት ነው። ስለዚህ ከመጀመሪያው ፍሬም 5 ፍሬም እንምጣ። እዚህ ጋር ጃምፕ አድርጎ እንዲመጡ ሰበግ ሁሉም ሰሌክት እናደርግና ኪ ፍሬም እናድርግ። ሁሉንም ኪ ፍሬም እናደርጋቸው ከታች እስከ ላይ ድረስ ሁሉም እንምረጥ። ድጋሚ ወደፊት 5 ፍሬም እንሂድ። ድጋሚ እዚህ ጋር ኪ ፍሬም እናድርግ። ድጋሚ ወደፊት 5 ፍሬም እንሂድ። ድጋሚ ኪ ፍሬም እናድርግ። አሁን ካያችሁ አኒሜሽኑ ምንም ለውጥ የለውም። አሁንም ያው ነው፣ ግን ኪ ፍሬሞቹ ጥቅም አላቸው። አሁን ምን ስናደርገው ጥቅሙ የምናየው ሁሉንም ኪ ፍሬሞችን ሰሌክት እናደርግና ራይት ክሊክ አድርገን ቶግል ሆልድ ኪ ፍሬም የሚል ኦፕሽን እናገኛለን። እሱን ክሊክ እናደርግ። የዚህኔ የስቶፕ ሞሽኑ ፊሊንግ መጣ ማለት ነው። ይሄ ምንድነው የሚያደርገው? መጀመሪያ ላይ በቃ ከዚህኛው ወደዚህኛው ሊኒየር በሆነ ሞሽን እንዴት ነበር የሚያደርገው የነበረው ኖርማል ኪ ፍሬም ማለት ነው። ይሄኛው ግን ኪ ፍሬሙ ያለበትን ቦታ ሆልድ እንዲያደርግ ነው የሚያደርገው። ኪ ፍሬሙ ያለበትን ፖዚሽን ሆልድ እንዲያደርግ ነው የሚያደርገው። እዚህ ጋር አንድ ለዚህ ፍሬም እዚህ ጋር ሆልድ ያደርጋል። ከዛ እዚህ ጋር ዘሎ መጣ ለ5 ፍሬም ያህል እዚህ ጋር ይቆያል። ዘሎ ሲል 5 ፍሬም ያህል እዚህ ጋር ይቆያል። ለ5 ፍሬም እዚህ ጋር፣ ለ5 ፍሬም እዚህ ጋር። አንዱን ፖዚሽን ለ5 ፍሬም ያህል ነው ሆልድ የሚያደርገው ማለት ነው። ገባ። አሁን እዚህ አኒሜሽናችን አይታችሁ ከሆነ ትክክለኛው ቪዲዮ ላይ የመጀመሪያው ቪዲዮ ላይ እኩል አይደለም። የተለያየ ነው የሚመጣው። አይታችሁ ከሆነ ስታሪክ መጀመሪያ ብቅ አለ ምን መጣ፣ ከዛ መሆን፣ ከዛ ነው የምፈልገው። እኩል አይደሉም። መሀላቸው ላይ የሆነ ዲፍረንስ አለ። ይሄ አኒሜሽን ላይ ብዙ ጊዜ አሪፍ ነገር ነው። ምንድነው የሚሰጠን? ሁሌ ሞሽን ሊኖር ይገባል አኒሜሽን እንደዚህ ነገር ስንሰራ። እኩል ከሚሆኑ በየመሃላቸው የሆነ የ2 ፍሬም ልዩነት እናደርግ። በኪቦርዳችሁ አንድ ፍሬም ብቻ ወደፊት ለመሄድ ከፈለጋችሁ ኮማንድ ከዛ የቀኝ ቀስትን ስትነኩ አንድ ፍሬም ብቻ ፎርዋርድ ይሄድላችኋል። ኮማንድ ግራ ቀስት ስትነኩ ደግሞ አንድ ፍሬም ብቻ ወደ ኋላ ይሄድላችኋል። እዚህ ጋር 1-2 ፍሬም ወደፊት ሊድ ምን የሚለውን ድራግ ላድርገው ሌየሩን። ድጋሚ ይሄንንም 2 ሊድ ድራግ ላድርገው ሌየሩን። ድጋሚ 2 ሊድ ሌላኛውን ፍሬም ሌየር ድራግ ላድርገው። ድጋሚ 2 ይሄንንም የላኛውን ሌየር ድራግ እናድርገው። እንዲሆነ ማለት ነው። እስካሁን ሴቭ አላደረግነው ነበረ። ክራሽ አድርጎ ከማበድ ሴቭ ማድረግ። እንደዚህ ሆነ ማለት ነው አኒሜሽናችን። ከዛ ድምፁ እናስገባው በኋላ ላይ ግራ ከምንጋባ። ዩዥዋሊ ድምፁ የምሰራው ፕሪሚየር ላይ ነው፣ ግን አሁን ያን ዋናው ሀሳባችን እዚህ አፍተር ኢፌክት ቤዚክሱን ለመረዳትም ስለሆነ ስራ እየሰራንም ብንረዳ ስለሚቀለን እንትን እዚሁ ጋር ቮይሱን እናስገባው። የመጀመሪያውን ይሄ ነው ቮይሳችን። ኢምፖርት እናድርገው። እንትን ብለን ከላይ እናስቀምጠው። ዌቭ ፎርሙን ለማየት የት ጋር እንደሚጀምር ቮይሱ ደብል ኤል እንንካ። ኤል እንደምስነካ ዌቭ ፎርሙን ይከፍትልናል። እየሰሙ ከመጠበቅ እንዲሁ ስክሮል አድርገን ዌቭ ፎርሙ ማየት እንችላለን የት ጋር እንደጀመረ። ልክ ቪዲዮ እንደጀመረ ነው ስታደርግ ምንድን ነው የምፈልገው የሚባለው። ስታድግ ምን መሆን የምትፈልገው? ልክ ብላ እንደጨረሰች ስታድግ ምን መሆን የምትፈልገው? ወደ ኋላ ይመለሳል ቃላቱ። ይህንን ደግሞ ምንድን ነው የምናደርገው? ወደ ኋላ የሚመለሰው አኒሜሽን ለመስራት እያንዳንዱን ኪፍሬም ሪቨርስ አድርገን መስራት እንችላለን፣ ግን በጣም ቲዲየስ እና ድካም የሆነ መንገድ ነው። ከሱ በጣም የሚቀል መንገድ አለን። ሪከርድ እያደረገ ቼክ እናደርግ። እሺ፣ ከሱ በጣም የሚቀል መንገድ አለን። እሱ ምንድነው?
እስከዚህ ድረስ መጣ አኒሜሽናችን እስከዚህ ድረስ እናድርገው ከዛ ከላይ ጀምሮ ሁሉንም ሰሌክት እናድርግና ኦፕሽን ክሎዝ ብራኬት ስነካ እዛ ጋር ይቆርጥልናል ከዛም በኋላ ምን እናደርጋለን ኮማንድ ሺፍት ሲን ስንጫን አዲስ ኮምፖዚሽን ይሄን እንዳለ ሰብስቦ አዲስ ኮምፖዚሽን ሰብስቦ ያስቀምጥልናል ፎቶሾፕ ላይ ፋሚሊየር ሆናችሁ ከስማርት ኦብጀክት ጋር ይመሳሰላል ይሆናል ወይም ከግሩፕ ጋር ይመሳሰላል ከስማርት ኦብጀክት ይልቅ ሁሉንም በአንድ ቦታ ያስቀምጥልንና ከዛ እሱ ላይ ምን ተገበረው የፖዚሽንም የሮቴሽንም the whole thing ላይ አንድ ሰብስቦ ነው የሚተገበረው ማለት ነው so what do you want to be when you grow up እንበለው እንትናችንን so አዲስ ኮምፖዚሽን አያችሁት ሰብስቦ አንድ ኮምፖዚሽን አድርገው so ኮምፖዚሽኑን እዚሁ ታይም ላይናችን እዚህ የከረንት ታይም ኢንዲኬተራችን ያለበት ቦታ ድጋሚ ኦፕሽን እና ክሎዝ ብራኬት ይዘ እንዝጋው እንቁረጠው so እዚህ ድረስ መጣ አሁን ምን መልሰው ምንድነው ምንፈልገው ተመልሶ እንደመጣበት እንዳገባቡ እንዲወጣ ነው ምንፈልገው ስለዚህ ይሄን ሌየር ዱፕሊኬት እናደርጋለን ዱፕሊኬት ለማድረግ አፍተር ኢፌክት ላይ ኮንትሮል ዲ እናደርጋለን ከዛ ድራግ እናደርጋለን ወደፊት ሌየራችን ከዛ ራይት ክሊክ አድርገን ታይም ውስጥ እንገባና ታይም ሪቨርስ ሌየር የሚላለ እሱን ክሊክ እናደርጋለን ተልጋ አያችሁት ተመለሱ ወጣ ማለት ነው ሶ ትንሽ እንትን አለብኝ ጊዜ ፈጀ እሱን ጊዜ እንዳይፈጅ ተልጋ ሶ አሁን ምንድነው ልክ እኚህ ይወጡ ሲመጡ ደግሞ ምንድነው የሚመጣው የልጅነት ፎቶዎችን ሰብስበን ይመጣሉ ሶ ይሄኛውም ፎቶሾፕ ላይ የሰራሁት ይኸውና እንትናችን ፋይላችን ፎቶሾፕ ሶ ይሄንን ዲዛይን ለማሳየት ያው ቀላል ነገር ነው ነጭ ቦክስ ሰርቼ እዛ ውስጥ ነው ፎቶን ያስቀመጥኩት ምንም የተወሳሰበ ነገር የለውም ሶ እሱን የሰራነው ፒኤስዲ ኢምፖርት እናደርገው ወደ አፍተር ኢፌክት ደብል ክሊክ እናደርገው እዚህ ጋር ፕሮጀክት ፓናላችን ውስጥ ከዛ እዚህ ውስጥ እንግባ አጌን ኤዲተብል ሌየር ስታይል ሪቴል ሌየር ሳይዝ ከዛ መከፈት ከኮንደሜ ከዛ ፎቶ ሌየርስ ውስጥ እንገባለን ይሄ እንዳለ ፎቶዎች ናቸው አያያችሁት እዚህ ጋር በትንሹ አሳያችኋለሁ ምን እንደሆነ እንትኑ ኢሜጁ ሶ ዝም ብለን እሲኛ ፎቶን ሰርና አሁን እዚህ ጋር እናስቀምጣቸው በሁለቱ መካከል ለምን እንደዛ ያደረኩት የመጀመሪያው ፎቶ ሲመጣ ከስር መሆን አለበት ይሆናል ኦቨርላፕ ያደርጋሉ ከቴክስቱ ጋር ሶ ከቴክስቱ ስር ቢሆን ይሻላል በያስቤ ነው ከውበት አንግል ሶ አሁን ፎቶአችንም አሁን የመጀመሪያው ፎቶአችን ብቻ ነው ከስር አኒሜት አድርጎ የሚገባው አስተዋላችሁ ካያችሁ አኒሜሽናችን አንዴ ደግመን ነው የተሰራው ስታድግ ነው መሆን የምትፈልገው ከስር የሚወጣው እንዴት ነው ቀጥ ያለ ስቶፕ ሞሽን ልክ እንደ ቴክስቱ ቀጥ ያለ የሚወጣው ሶ ሌየሮች ድራግ እናደርጋቸው ወደዚህ ከዛ የመጀመሪያው ሌየር ፖዚሽናችን ንክፈት ኪ ፍሬም እናደርግ ወደፊት 1 2 3 4 5 6 7 8 9 10 ፍሬም እንሂድ ድጋሚ ኪ ፍሬም ኢንዲንግ ፍሬማችን ነው የሚሆነው ሶ ወደ ኋላ እንመለስ እና ወታችን ወረች የረሳነው ነገር 3D ሌየር አላደረግናቸው አዲስ ያስገባናቸው እንዳለ 3D ሌየር እናደርጋቸው እሺ ሶ ለኪኛው ሊኒየር ሞሽን ኖሮት ወደ ብቅ ያዘም ብሎ ማለት ነው የኛ ጎል ደግሞ ሊኒየር ሞሽን አለም ስቶፕ ሞሽን ነው ፈልገው ሶ ልክ እንደቀደሙ በየመሃሉ እዚህ ጋር አሁን ቀደም 20 ፍሬም ነው ሙሉ አኒሜሽኑ በየ5 ፍሬሙ ነበር ኪ ፍሬም ያደረግነው አሁን ደግሞ 10 ነው እንትናችን ፍሬማችን በሁለቱ ኪ ፍሬም መካከል ያለው ፍሬም 10 ፍሬም ነው ሶ በየ 3 ፍሬም እናደርግ 1 2 3 ኪ ፍሬም 1 2 3 ኪ ፍሬም 1 2 3 ኪ ፍሬም ሶ ይሄኛውን የመጨረሻውን ኪ ፍሬም እዚህ ጋር እናምጣው 1 2 3 1 2 3 1 2 3 ሶ አሁን ነው ድጋሚ ምንድነው እናደርጋለን ደግሞ ሁሉም ሴሌክት እናደርግና ቶግል የታለ ሶሪ ቶግል ሆል ኪ ፍሬም ቀጥ ያለ በጣ አሁን ከቀደሙ ደግሞ ምንድነው ያደርገው ደግሞ ሮቴት ሮቴሽኑንም እንደዛው እንደ ፖዚሽኑ
ቀጥ እንዲላል ወደ ግራ ወደ ግራ አድርገን እንዲመጣ እናድርገው። ስቶፕ ሞሽን ፊሊንግ እንዲሰጠው ነው። ሶ የትኛው ሮቴሽን ነው የምናደርገው? ሶ እያንዳንዱን በ3 ፍሬም እናደርገው። እንትን ካሜራችን ዙም እና ዙም አውት ለማድረግ በቀላሉ ሶ በእያንዳንዱ ፍሬም መሃል 3 እያደረግን እንሄዳለን። ፍሬም ሳይሆን ሌየር ማለት ነው። ታይምላይናችሁ ዙም እና ዙም አውት ለማድረግ የምትጠቀመው ኪቦርዱን ፕላስ እና ማይነስ ነው። ወይም እዚህ ጋር ደግሞ ኪቦርዳችሁ ላይ ማግኘት አልቻላችሁ እቺ ነው መጠቀም ትችላላችሁ። ሶ 1 2 3 ሶ 1 2 3 1 2 3 1 2 3 ሶ ሁሉም ላይ በላይ ዝም ብሎ እንዳይደራረብ አንዱ ወደ ግራ አንዱ ወደ ቀኝ ሮቴት እናደርገው ውበት እንዲሰጠው ማለት ነው። አራችን እናደርግ ዜዳችን የዚህኛው ትንሽ ወደዚህ እናደርገው የዚህኛው ዞጋንት የዚህኛው ደግሞ ወደ ዜድ ፖዚሽናችን ወደዚህ ዞር እናደርገው። አንድ ግራ አንድ መሀል አንድ ቀኝ እያደረገን ነገር ነው የሆነ ሜስ እንዲፈጠር ነው ማለት ነው። በእጅ ተወርውሮ የተቀመጠ እንዲመስል ሶ አሁን አስተኛ አኒሜሽናችን ስታድግ ምን መሆን የምትፈልገው? በዲዮ ነው ስታድግ ምን መሆን የምትፈልገው? ሶ እዚህ ጋር ምንድነው ከአኒሜሽን የሚጎለው የካሜራው ዙም ይጎላል። ሶ እሱ እንደንስራ እሱን ለመስራት ምን እንደሚያስፈልገን ነላችንን ካሜራችን ከነል ጋር ፓረንት አድርገናል። ፓረንቱ ካሜራ እንትን ነላችን ነው። ካሜራ ኮንትሮላችን ፖዚሽን ከፍታለን። ኪ ፍሬም እናደርግ መጀመሪያ ቦታውን። ሶ ስታድግ ምን መሆን ነው የምፈልገው እስከትል ድረስ ትንሽ ዙም ዜዳችን ትንሽ ስታድግ ምን መሆን የምትፈልገው? ኢዚ እናደርገው የምትፈልገው ስታድግ ምን መሆን የምትፈልገው? ሶ ከዛ ከዚህኛው ኪ ፍሬም ደግሞ ፎቶ እስከ ፎቶ ድረስ ደግሞ በደንብ ዙም ያደርጋል። ስለዚህ ዜዳችን ጨምረናል። በደንብ ወደ ውስጥ እንግባ። ስታድግ ምን መሆን የምትፈልገው? እሺ ከዛ እዚህ ጋር ኮምፓሳችን የተሽከረከረ ነበረ። ሶ ኮምፓሳችን እናሽከርክራት። አሮ ኮምፓስ ይሆንና አሮ ይሆንና ሮቴሽን ንግፈት። የኤክስ ሮቴሽን ነው የሚሆነው። የዜድ ሮቴሽን ነው የሚሆነው። ዜዳችን ኪ ፍሬም እናደርግ ወደፊት እስከ መጨረሻው ድረስ የሚሽከረከር ዝም ብለን እስከ መጨረሻው እስከ 10 ሰከንድ ድረስ እንሂድ እና እናሽከርከር። ኢዚ እናደርገው። ከዛ ሁሌም ኢዚ ምንድነው ኪ ፍሬማችን አሁን ላይ ከዚህኛው ተነስቶ ከዚህ ፖይንት ተነስቶ ከዜሮ ሮቴሽን እስከ 229 እስኪደርስ ድረስ ሊኒየር የሆነ ሞሽን ወይም ሊኒየር የሆነ ስፒድ ነው ያለው። ያም ማለት ነው ማለት ነው አክሰለሬሽን የለውም ነው። ፊዚክስ እንዳላደርገውና ነገሩን በኮንስታንት ስፒድ ነው ነገርየው። አሁን ነው በ2 ኪሎ ሜትር በሰዓት እየሄዱ ከሆነ በ2 ኪሎ ሜትር በሰዓት ነው ሙሉ መንገዱን ከዚህ እስከዚህ እየሄደው ማለት ነው። ገብቷችኋል? ሊኒየር ይሆናል ሞሽኑ ማለት ነው። ሪያሊስቲክሊ ደግሞ ነገሮች ብዙ ጊዜ ሪል ላይፍ ላይ ሊኒየር አይደሉም። አሁን ለምሳሌ አንድ ኳስ መሄድ ሲጀምር ገፋ ብታደርጉት መጀመሪያ ላይ ፍጥነቱ አነስ ያለ ነው፣ ገፊው ጋር እየጨመረ ይመጣል። ከዛ መሀል ላይ የመጨረሻ ላይ እየቀነሰ ይመጣል ይቆማል። ገብቷችኋል? እዚህ ጋር ግን ምንድነው ሊኒየር ሲሆኑ ሞሽኖች ምንድነው የሚሆኑት? የሆነ ወጥ የሆነ ስፒድ ነው የሚኖራቸው። አሁን እዚህ ጋር ግራፍ ኤዲተራችን ብንከፍተው እና እዚህ ጋር የእናንተ ድንገት እንዲህ ሊሆን ይችላል፣ ቫልዩ ሊሆን ስለሚችል ኤዲት ስፒድ ግራፍ ትሉት አይታችሁት ከሆነ እንዲህ ሊኒየር ነው። አይታችሁት 22.9 ዲግሪ ፐር ሰከንድ ነው የሚሄደው እንትናችን አኒሜሽናችን። ሶ ይሄ ውበት ስለሌለው ሁለቱም ኪ ፍሬም ልመርጥና ራይት ክሊክ አድርገን
ኪፍሬም አሲስታንት ገብተን ኢዚ ኢዝ ወይም ደግሞ በሾርትከቱ F9 እናደርገዋለን። የዚህ ግራፋችን ከፍተን ብናየው አይታችሁት ከሆነ እዚህ ጋር 0 እዚህ ጋር ጽፍላችሁ ካያችሁ 0 ዲግሪ ፐር ሰከንድ ነው። እዚህ ጋር 10 ዲግሪ ነው። እዚህ ጋር 20 ዲግሪ፣ እዚህ ጋር 30 ቶፕ ስፒዱ 35 ዲግሪ ፐር ሰከንድ ይላል። ከዛ እያለ ደግሞ እየቀነሰ ይመጣል። ስታድግ ምን መሆን የምትፈልገው? እንደዛ ነው። እሺ ምን መሆን ፈልጎ ካልሽ በኋላ መጨረሻ ላይ ብሎ ብድር የሚመጣው ሰዓት ይመጣል። ሰዓታችንም እንትን ላይ ነው የሰራ ነው፣ ፎቶሾፕ ላይ ነው የሰራ ነው። የት አለ? ይሄ ነው። ኤክስፕሌን ለማድረግ ያህል በቻት ጂፒቲ ነው የሰራሁት ሰዓቱን፣ ይሄን እንዳለ ሲኑን። ከዛም በኋላ ይህንን ፓርት አኒሜት ለማድረግ እንዲመቸኝ የክሎክ አንዶቹን ምንድነው ያደረኩት እንዳላጠፋሁትና መሀሉን ራሴ ነኝ የሰራሁት። ያ ማለት የእጀታ ስኩዌር ሼፕን ተጠቅሜ የሰራሁት፣ ጂም ኢሊፕስን ተጠቅሜ ይሄኛው ስኩዌር ተጠቅሜ የሰራሁት። እዚያ ጽፌያለሁ ሌየሮቹን አወር፣ ሰከንድ፣ ሚኒት፣ ሚድል ሰርክል ብዬ። ይህንን አጌን ወደ አፍተር ኢፌክት ኢምፖርት እናደርገው። ልክ እንደ ሌሎቹ እስካሁን ኢምፖርት እንዳደረግ ነው። ፕሮዳክሽን ደብል ክሊክ እናድርግና የክሎክ ፔስሊን ኢምፖርት እናደርገው። የዚህንም አሴት አታች አድርግላችኋለሁ። ሙሉ ኮምፖዚሽናችን እዚህኛው ኮምፖዚሽን እናስገባው። ሳይዛችን ጨምረው። አሁን ምንድነው እናደርገው? ልክ ሲጨርስ ነው ፎቶዎቹ እንዳለ ተረድረው ሲያልቁ ነው ይሄ የሚመጣው። ስላይት ዙም ኢን አለው። በስኬል ዙም እናደርገው። ይሄንን ከዛ ደብል ክሊክ አድርገን እንክፈተውና ኮምፖዚሽናችን አኒሜት እናደርገው። ምንና አኒሜት እናደርገው እንደ የሰዓት ሃንድሎቹ ልክ እንደ ሰዓት እናንቀሳቅሰው ማለት ነው። ይሄንን ረጅሙ ምን ነው የሚያሳየን? ሚኒት ነው የሚያሳየን። ከሱን ጀምር ሮቴሽን አርን በመምጫት ሮቴሽን ንክፈትና ሮቴት እናደርገው። አይታችሁ ከሆነ ግን አሁን ሮቴሽን ሮቴት ሳደርገው ከዚህ ጋር ነው ሴንተር ሆኖ ሮቴት እያደረገ ያለው። ምንድን የሚባለው አንከር ፖይንት ነው የሚባለው። አኒሜት በምናደርግበት ጊዜ ከአንከር ፖይንቱ ተነስቶ ነው አንድ አኒሜሽን የሚሰራው። ምንድነው የምናደርገው? አንከር ፖይንታችን የት ጋር መሆን ያለበት? እዚህ ጋር መሀል ላይ መሆን ያለበት። ከዚህ ጋር ይሄኛው እንደ መያዣ ወይም እንደ አንከር ሆኖ ነው የሚሽከረከረው። እሱን ለማድረግ ምንድነው የምናደርገው? እዚህ ጋር እንመጣና ፓን ቢሃይንድ የሚባል ቱል አለ፣ ወይም ደግሞ ሾርትከቱ ዋይ ነው። እሱን እንጫንና ይቺን አንከር ፖይንታችን ወደ ፈለግነው ቦታ ማውጣት ይችላል። እዚህ ጋር እናምጣው። እያንዳንዱን ሌየር እንደዛ እናደርግ። ወደ ምንፈልገው ቦታ አንከር ፖይንታችሁን አስተካክላቸው። ሚድል ሰርክል ነው የማይሰራው። የሚኒትን እዚህ ጋር እናደርገው። የአወርን እዚህ መሀል ላይ እናደርገው። የሰከንድንም እዛ ጋር እናደርገው። አሁን አኒሜት ማድረግ ይቻላል። ሪያሊስቲክ የሚመስል ስፒድ እንስጣቸው ለእያንዳንዱ ሃንድሎች። አሁን ለምሳሌ የሚኒትን ሪያሊስቲክ ማድረግ ይቻላል። ሮቴሽናችንን ክሊክ እናደርግና እዚያ ኪፍሬም እንፍጠር መጀመሪያው ላይ። ከዛ 1 ደቂቃ ጋር እንሄድና ፉል 360 እንዲዞር እናደርገው። ሪያሊስቲክ በእውነተኛው ላይ እንደዛ ነው የሚሰራው። 1 ደቂቃ ነው የሚፈጀበት ፉል ሰርክል ለመዞር፣ ሚኒት ማለት ነው። የሰከንዱን ይሄ እንደዚህ የሚሆነው ሶሪ የሰከንዳችን እንደዛ እናደርገው። የዚህኛውን ኪፍሬም ደግሞ ወስደን የመጨረሻውን ኪፍሬማችን ወደ 15 ይሄን 0 እናደርገውና ይሄን ወደ 15 እናደርገው። የአውሩን ደግሞ ኦልሞስት ቤርሊ ይሄን ያህል በሰከንዶች ልናየው አንችልም። የአውሩ ሲንቀሳቀስ 5 እናደርገው ዲግሪ። እንደዚህ ነው ማለት ነው ሞሽናችን። ከዛ እዚህ ጋር የሰራው አኒሜሽን እዚህ ጋር ማየት እንችላለን። አኒሜት እያደረገ ምንድን ነው የመጣው? ደስተኛ ይለናል። ደስተኛ የሚሆን እዚህ ጋር መጻፍ እንችላለን። አዲስ ስለፎንታችን ከለሩ ነጭ እናድርገው። እዚህ ጋር ነገር እናድርገውና ፎንታችን እናሳድገው።
የምናደርገው ደስተኛ ይላል። የእሱ ቮይስ እናስገባ እና ሌሎችም ሳውንድ ዲዛይኖች እናስገባ። ደበቅ ልናደርግ ኦዲዮችን የሚጀምርበት ጋር መተን እንቁረጠው። ከዚህ አኒሜሽን ቴቴቴቴቴ ከረበኋላ እዚህ ጋር መጥቶ ደስተኛ ቢል ይበቃናል። ከዚህ በኋላ ሳውንድ ዲዛይን ነው የሚቀረን። ሳውንድ ዲዛይን እንዳልኳችሁ ነው የሚሰራው ብዙ ጊዜ ፕሪሚየም ላይ ነው። ግን እዚህ ጋር ሜን ኮንሰፕት አፍተር ኢፌክትን በትንሹም ለማየት ስለሆነ የመጀመሪያ ቪዲዮአችን ነው። ይህ ቪዲዮ ከተመቻችሁ ሌሎች ቪዲዮዎችን የምንለቅ ስለሚሆን ለመጀመሪያ በዚህ ብቻ ነው። ይህንንም ድጋሚ እስቲ ሌየራችን እናጥፋው ቮይሱ ብቻ ስለምንፈልገው። ይሄ ደግሞ የት ጋር ነው የሚመጣው? ልክ ከዚህ ሲንቀስ ይመጣ ነው እንዲመጣው ደስተኛ ሌላ አላን ክሎካችን አድርገናል። የፎቶ ሚሊዮን ደግሞ እናደርግ ይህን ነው ፈልገው ሰው እሺ ደብሌል ሳንዳችን የሚጀምርበት ጋር እንሂድ። ፎቶችን የፎቶ ሌየራችን የት ጋር ነው የሚጀምረው? የፎቶ ሌየራችን ጋር እንውሰደው። እዛ ጋር ከጎኑ ቢሆን ይቀለናል ለማየት ቪዥዋሊ። ስታድግ ምን መሆን የምትፈልገው? ደስተኛ ራይዘር እናስገባበት መጀመሪያው ላይ ስታድግ ምን መሆን የምትፈልገው? ስታድግ ምን መሆን የምትፈልገው? ስታድግ ምን መሆን የምትፈልገው? ስታድግ ምን መሆን የምትፈልገው? ደስተኛ አኒሜሽናችን በአጭሩ የሚመስለው ማለት ነው ያለቀው። ጀምሮ ነው እስቲ ስታድግ ምን መሆን የምትፈልገው? ደስተኛ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ተመሳሳይ እንደዚህ አይነት ቪዲዮዎችን የምንሰራ ስለሚሆን ሲምፕል ቱቶሪያሎችም ኢንዴፕስ ቱቶሪያሎችም የምንሰራ ስለሚሆን ቻናላችን ፎሎ ማድረግ እንዳትረሱ። ይመቻችሁ።